በውቅያኖሱ ጥልቅ ጨለማ ውስጥ ከሚኖሩ ፍጥረታት መካከል ኦክቶፐስ ከሁሉም በላይ አስገራሚና ሚስጥራዊ ፍጥረት ነው። ሰዎች ለዘመናት ይህን ፍጥረት በፍርሃትና በድንቅ ያዩታል። ረጅም እጆቹ፣ የሚቀያየር ቀለሙና የማይታመን ብልህነቱ ኦክቶፐስን በዓለም ላይ ካሉ እጅግ ልዩ ፍጥረታት አንዱ አድርጎታል። ግን ከሁሉም በላይ የሚያስደንቀው ነገር ይህ ነው። ኦክቶፐስ 3 ልቦች አሉት። ሁለቱ ልቦች ደምን ወደ ጎሮሮዎቹ ይልካሉ። ጎሮሮዎቹ እንደ ሰው ሳንባ ይሰራሉ፣ ኦክስጅንን ከውሃ ውስጥ ያወጣሉ። ሶስተኛው ልብ ደግሞ ኦክስጅን ያለውን ደም ወደ መላ ሰውነቱ ያስተላልፋል። ነገር ግን ይህ ብቻ አይደለም። ኦክቶፐስ ሲዋኝ ከሶስቱ ልቦች አንዱ መስራት ያቆማል። ለዚህ ነው ኦክቶፐሶች ብዙ ጊዜ ከመዋኘት ይልቅ በባህር ወለል ላይ መንቀሳቀስን የሚመርጡት። ከዚያም የበለጠ የሚያስገርመው ደሙ ነው። የኦክቶፐስ ደም ሰማያዊ ነው። ሰዎች በደማችን ውስጥ ብረት ያለው ሂሞግሎቢን ስላለ ደማችን ቀይ ነው። ነገር ግን ኦክቶፐስ በደሙ ውስጥ መዳብ የያዘ ሄሞሲያኒን የተባለ ንጥረ ነገር አለው። ይህ ንጥረ ነገር ነው ደሙን ሰማያዊ የሚያደርገዋል። ይህም በጥልቅና በብርድ ውቅያኖስ ውስጥ እንኳን ኦክስጅንን በቀላሉ እንዲያጓጉዝ ይረዳዋል። ነገር ግን ኦክቶፐስ በልዩ ሰውነቱ ብቻ አይታወቅም፣ በአስደናቂ ብልህነቱም ይታወቃል። ሳይንቲስቶች ኦክቶፐስ ችግሮችን መፍታት እንደሚችል ይናገራሉ። መያዣዎችን መክፈት፣ መንገዶችን ማስታወስና ማምለጥ ይችላል። አንዳንድ ኦክቶፐሶች ከውሃ ውጪ በመውጣት ወደ ሌላ ታንክ ሄደው ምግብ ሲሰርቁ ታይተዋል። ኦክቶፐስ ራሱን ለመከላከል ድንቅ ችሎታዎችም አሉት። ቀለሙን በሰከንዶች ውስጥ መቀየር ይችላል። ከአሸዋ፣ ከድንጋይ ወይም ከአልጌ ጋር በቀላሉ ይቀላቀላል። ይህም ጠላቶቹ እንዳያዩት ይረዳዋል። አደጋ ሲቀርብበት ደግሞ ጥቁር ቀለም ያለው ጭስ ወደ ውሃው ይለቃል። ይህ ጭስ ጠላቶቹን ያሳብዳል፣ ለማምለጥ እድል ይሰጠዋል። የኦክቶፐስ እጆችም አስደናቂ ናቸው። እያንዳንዱ እጅ በራሱ እንደሚያስብ ይሰራል። ምክንያቱም ከኦክቶፐስ ነርቮች ብዙዎቹ በእጆቹ ውስጥ ይገኛሉ። ይህ ማለት እጆቹ ነገሮችን መርምረው መንቀሳቀስ እንደሚችሉ ነው። እና ከሁሉም በላይ የሚያስገርመው ነገር ኦክቶፐስ እጁን ቢያጣ እንደገና ማብቀል ይችላል። ይህ የሳይንስ ፊክሽን ቢመስልም ይህ እውነት ነው። ግን ይህ አስደናቂ ፍጥረት አንድ አሳዛኝ ሚስጥር አለው። አብዛኞቹ ኦክቶፐሶች በጣም አጭር ሕይወት ይኖራሉ። አንዳንዶቹ ከ1 ወይም 2 ዓመት በላይ አይኖሩም። ሴቷ ኦክቶፐስ እንቁላሎቿን ከጠበቀች በኋላ ብዙ ጊዜ ትሞታለች። ነገር ግን በአጭር ሕይወት ውስጥ ኦክቶፐስ የውቅያኖሱ እጅግ አስደናቂ ፍጥረት መሆኑን አሳይቷል። 3 ልቦች፣ ሰማያዊ ደም፣ እጅግ ከፍተኛ ብልህነትና የመለወጥ ኃይል። እንዲህ ያሉ አስገራሚ ፍጥረታትን ለማወቅ ቻናሉን ሰብስክራይብ እና ላይክ ማድረግን አትርሱ።